የሰቆጣ ቃል ኪዳን ስምምነት በተከዜ ተፋሰስ አካባቢ የሚኖሩ የማህበረሰብ ክፍሎች የሚስተዋልባቸውን የመቀጨጭና የመቀንጨር ችግር ሙሉ በሙሉ ማጥፋትን ግብ አድርጎ የተመሰረተ ድርጅት ነው። በዚህም ነፍሰ ጡርና ወላድ እናቶች እንዲሁም እድሜያቸው ከ5 ዓመት በታች የሆኑ ህጻናት የስርዓተ ምግብ ተጠቃሚ እንዲሆኑ ትኩረት ሰጥቶ እየሰራ ይገኛል። በተለይም አቅም የሌላቸው እናቶች ከሚፈጠርላቸው የግንዛቤ ማስጨበጫ ተጨማሪ ዶሮ፣ ፍየል፣ የጓሮ አትክልትና ፍራፍሬ እንዲሁም ንብ በነፃ እንዲያገኙ እየተደረገ ነው። የሰቆጣ ቃል ኪዳን በሀገር አቀፍ ደረጃ 133 የሚደርሱ ወረዳዎችን አቅፎ እየሰራ ሲሆን ከነዚህ ወረዳዎች መካከል የሳህላ ሰየምት ወረዳ አንዱ ነው። በወረዳው የሚገኙ 13ቱም ቀበሌዎች በዚህ ድርጅት ታቅፈው ተጠቃሚ እየሆኑ ይገኛሉ። በሰቆጣ ቃል ኪዳን ስምምነት ድጋፍ ተደርጎላቸው የተሻለ ለውጥ ማምጣታቸውን የ03 ቀበሌ ተጠቃሚ እናቶች ይገልጻሉ። አቻም ፈርደሽች አሁን ቀበሌ ሲለዚ ገርማታላ ሰቆጣ ቃል ኪዳን ኒውዝ ዋልተፈጭ ለምትኩን ከዘኛትም ይግባን ጎስጊ ፈጨረዝ ማታከልት ስለምትኩን ከዘኛት አገልግሎት የሆርስ ምጻፍ ይግባን ጎስጊ ከዛም ይሆን ምጣቅም ጀምይ ተርፎጽብሽም ቅያም ወዲያም ጣቅም ጀምጎስጊ ነንታስ ዳህነ ጽበርድ አበሽ ጅርቁም ጽበርድና አበሽስ የሆርት ይግባን ጎስጊ ጥቅማጥቅም ቆሸ እንትን አታክልት ቋስጣ ምናምን ሆ ሰላጣ ናት ይግባን ጎስ አንስክ ጻብ ዛትም የሆርስ ሸገጻ ይግባን ወይ ምን ነው ምናምን ግን ችግር ይንተኩ ፈጨርዝም በንሰው ጅርቁስም በንሰው ይመንሁት ይሽሙዳ ከረሱ ወልዳት ይጨፈ ናሀገር ሲሌዚ ቀበሌኒ ግርማይት ዋለ 03 ነን ቃል ግብርና ደይድን ሳራቅጠን ዮ ደረጀይዛ ሳራሽና ይና ቋስጣ ይና ቲማቲም አይደርቅ ጻብና ይና ቁርዝ ይና ቢቅም ነሙዝ ይና ቢቅ ጅብን ይና ቢቅ ጻብን ጣቅም ሽነኩን ምርት ሜቴ ወልደግዚና ቀበሌ ሲሌዝግ ኪዳኒ ነን ጽቦር ግርማይት ዋላ ኻትሜል ቋስጣ ሳራቀኩን ቀሉን ጻብ ጠር አምሰል ጣብም ጎይል እንቅትክ ጻብ ይቁርዝ አስሊወኩን ቀሉን ድም ጻብ ድም ጻብ ሳራቂወኩን ሊምነ ችንግሬት ቄጣ ቅምጨኩን ማንጎ ጾኩን ሊምነ ደ ጣቅምጨኩን ረቆ ድም ቋስጣ ድም ጣቅምጨኩን ያቋ ቀሉን ድም ጻብ ይቁርዝ ሚኩዘኩን አምሰሊስ ጣቢስ ጎይሊስ ጻብ በሳህላ ሰየምት ወረዳ የሰቆጣ ቃል ኪዳን ስምምነት ድርጅት ተወካይ አስተባባሪ አቶ አበራ ተክሉ ድርጅቱ በ2030 በሀገር አቀፍ ደረጃ በስርዓተ ምግብ ችግር ሊመጣ የሚችለውን መቀጨጭና መቀንጨርን ዜሮ ለማድረስ በእናቶችና በህፃናት ላይ በትኩረት እየሰራ እንደሚገኝ ይናገራሉ። ሰቆጣ ቃል ኪዳን ያው እንግዲህ በርካታ አመታት ሲሰራ ቆይቷል። በተወሰኑ ወረዳዎች ፓይለት ጀምሮ አሁን ላይ እንግዲህ ወደ 133 ወረዳዎች በየአመቱ እየጨመረ በአገሪቱ እየሰራ ይገኛል። ወደ 133 አካባቢ ወረዳዎች ላይ አቅፎ እየሰራ ይገኛል። ይሄም እንግዲህ ትኩረት አድርጎ የሚሰራው በአገራችን ያለውን የስርዓተ ምግብ ችግር መቀንጨርና መቀጨጭ መሰረት አድርጎ በአጥቢና ነፍሰ ጡር ወይም ደግሞ አዶለሰንት ገርልስ ምንላቸው በአጠቃላይ እነዚህ ፕሬግናንት ኤንድ ላክቴቲንግ ውመንስ አዶለሰንት ገርልስ የሚባሉት ላይ ትኩረት አድርጎ ይሰራል ማለት ነው። ችግሩ በእርግጥ ከሁሉም ጋር ያለ ችግር ነው። የስርዓተ ምግብ ችግር ሌሎችንም ማያጠቃም ማለት አይደለም። ነገር ግን እነዚህ ላይ ሞር ፎከስ አድርጎ ይሰራል ማለት ነው። እነዚህ የነገ ሀገር ተረካቢ ህፃናት ላይ ከ2 ዓመት በታች ያሉ ህፃናት ላይ ሞር ትኩረት አድርጎ ይሰራል ማለት ነው። እዚህ ላይ ይሄንን በ2030 ዜሮ ለማድረግ አቅዶ እየተንቀሳቀሰ ይገኛል ማለት ነው። በርካታ ለውጦችንም እያየን እንገኛለን። እናቶች በቤታቸው ኪዮል ጋርደን፣ ፓርማ ጋርደን የሚባሉ እነዚህ ቆስጣ፣ ሰላጣ እነዚህ ዳይቨርሲፋይድ ፉድ የሚባሉትን ነገሮች በቤታቸው አምርተው እየተጠቀሙ ያሉበት ሁኔታ አለ። እኛም ጋር አሁን በተለያዩ ቀበሌዎች እንዳየነው የተሻለ ነገሮችን እያየን ነው። ይህንን ያው ሁሉም ጋር ማድረስ ማስፋት የሚጠበቅብን ይሆናል። ይህንን ተግባራዊ ለማድረግ ደግሞ ያው እንግዲህ የታቀፉ ተቋማት አሉ፣ ብዝሃ ሴክተር የሚባሉ
እነዚህ ትምህርት፣ ጤና፣ ግብርና፣ ሴቶችና ህጻናት፣ ውሃ፣ እንስሳት እንዲሁም አሁን ላይ ደግሞ ንግድ፣ ገበያ ልማትና መንግስት ኮሚኒኬሽንም ተጨምሮበት ወደ 9 የሚሆኑ ተቋማት ታቅፈው ይህንን በስፋት እየተንቀሳቀስን እንገኛለን ማለት ነው። የሳህላ ሰየምት ወረዳ እንስሳትና ዓሳ ሀብት ጽሕፈት ቤት ኃላፊ አቶ ደጀን መሰለ ተቋማቸው ከሰቆጣ ቃል ኪዳን ስምምነት በሚያገኘው የበጀት ድጋፍ የስርዓተ ምግብ ችግሮችን ለመቅረፍ ለአጥቢና ነፍሰ ጡር እናቶች የወተት ፍየል፣ እንቁላል፣ ዶሮና ንብ መሰጠቱን አንስተዋል። የሰቆጣ ዲክላሬሽን ከዚህ በፊት በጣም በተቋም ደረጃ ጠቅለል ሲል አጠቃላይ የስርዓተ ምግብ ችግርን ለመቅረፍ የሰቆጣ ዲክላሬሽን ስምምነት ከገባበት ጀምሮ ወረዳችን ላይ በጣም በርካታ ድጋፎችን እያደረገልን ያለው። በዛ ላይ ደግሞ እየመጡ ያሉ ለውጦችም አሉ። ባለፈው በጀት ዓመት በ2017 እንግዲህ በክልሉ መንግስትና በፌዴራል መንግስት ወደ 870 ሺህ ብር ለወተት ፍየል ግዥ ተመድቦልን ለ7 አጥቢና ነፍሰ ጡር እናቶች ግዥ ፈጽመናል። የዛም ደግሞ የወተት ፍየል ብዛቱ 162 ለእያንዳንዳቸው 6 ፍየል 5 እናት 1 አውራ 6 ፓኬጁን አሟልተን ሰጥተናል። እሱንም መስጠት ብቻ ሳይሆን እንደ ተቋም ድጋፍና ክትትል የታሉ እንዴት ነው ማመጋገባቸው፣ የሚሰጡት ወተት ምርት፣ የሚገኘው የእንስሳት ተዋጽኦ ምርት እነዚህን ባለን ባለሙያ ልክ በቀበሌ መዋቅራችን ጭምር ከወረዳም ጨምረን ድጋፍና ክትትል እያደረግን እነዛን እንስሳት ለታለመለት አላማ ለስርዓተ ምግብ አላማ ሆኖ የተሰጣቸው መሆኑን ጥብቅ ክትትልና ድጋፍ እያደረግን እንገኛለን። ምናልባት ይሄ እንዳለ ሆኖ በቀጣይ ግን እንደ ወረዳችን በጣም በርካታ የስርዓተ ምግብ ችግር ያለበት እንደመሆኑ ምናልባት ሌሎች ፕሮጀክቶችም የሰቆጣ ዲክላሬሽንም ሌሎችም አጋር አካላት የሚባሉት ቀጣይ ይህን ችግር ለመቅረፍ እና ሙሉ በሙሉ የመቀንጨር ችግርን ለመቅረፍ ድጋፍ ቢያረጉልን፣ ክትትል ቢያረጉልን ምናልባት የኛ ወረዳ በጣም 1 ወይ 2 ፕሮጀክቶች ብቻ ነው ያሉት። በዚህ ልክ ደግሞ ቀጣይ ሌሎችም አጋር ድርጅቶች ድጋፍ ቢያደርጉ ሙሉ በሙሉ እንደ ተቋም ያለውን ችግር እንፈታለን ብለን እንጠብቃለን። የሳህላ ሰየምት ወረዳ ግብርና ልማት ጽሕፈት ቤት ዋና ኃላፊ አቶ ማስረሻ መኮንን በበኩላቸው የሰቆጣ ቃል ኪዳን ስምምነት በስርዓተ ምግብ ችግር ሊመጣ የሚችለውን የመቀጨጭና የመቀንጨር ችግር ለመቅረፍ በወረዳው የሚገኙ 13ቱንም ቀበሌዎች አቅፎ ድጋፍ እያደረገ እንደሚገኝ ገልጸው በድጋፉ 1669 አጥቢና ነፍሰ ጡር እናቶች ተጠቃሚ መሆናቸውን ያነሳሉ። በዚህ በሰቆጣ ቃል ኪዳን ስምምነት ወረዳው እንግዲህ 13 ቀበሌዎች አሉን። 13ቱም ቀበሌዎች ነው በበጀት ድጋፍ የሚደረጉት። ከ13ቱ ቀበሌዎች ግን በጣም በተለየ በሁሉም ሌሎች አገር አካላት ጋር ታሳቢ አድርገን የምንሰራቸው 10 ቀበሌዎች ላይ 10 ሞዴል መንደሮች መርጠን ነው እየሰራን ያለ ነው። በተለይ ተምሳሌት የሚሆኑና ለወደፊቱ ራሳቸውን በምግብ ችለው የሚመረቅ ያለባቸው ቀበሌዎች ላይ ነው እንትን እያደረግን ያለ ነው ማለት ነው። ሌላኛው እንግዲህ በግብርናው ዘርፍ እስካሁን ምን ተገብረው በዚህ በሰቆጣ ዲክላሬሽን የበጀት ድጋፍ ኒውትሪሽን ላይ ነው የምንሰራው። የዚህ ስርዓተ ምግብ ስራ ላይ ነው የምንሰራው። እንደ ግብርና የመጀመሪያው ስራችን ምንድነው በኒውትሪሽን ዴንስ የሆኑ ወይም ደግሞ በንጥረ ነገር የበለጸጉ ሰብሎችና አትክልትና ፍራፍሬ ለአርሶ አደሮች ማቅረብ ነው። ከነዚህም መካከል አሁን እንደኛ ወረዳ እየሰራን ያለ ነው ማንጎ ለአጥቢና ለነፍሰ ጡር እናቶች እናቀርባለን። ብርቱካን፣ ዘይቱን እና ሌሎችም የአትክልትና ፍራፍሬ እንትኖች አሉ። ከዛ ባሻገር ደግሞ የዚህ የፍራፍሬ ዘሮች የዚህ አትክልት ዘሮች አሉ። ቆስጣ፣ ሰላጣ፣ ጎመን፣ ካሮት ኒውትሪሽናሊ ቫልዩ ያላቸው ለእናቶችና ለህፃናት ሊሆኑ የሚችሉ ማለት ነው። በዚህም መሰረት እንደ ግብርና ንብረቶችን እያቀረብን በግዥ ገዝተን እያቀረብን ለእናቶች የምንሰጥበት ሚንስ ነው ያለው። እሱ ብቻ ሳይሆን እነዚህ የሰጠናቸውን ደግሞ በጓሮ አትክልት በመስኖና በሌሎች እናቶች እንዲያለሙ ክትትልና ድጋፍ እያደረግን እየሰራን ያለ ነው። እንደ ግብርና እነዚህ ነው እየሰራን ያለ ነው። በዚህ በስርዓተ ምግብ ስራዎች እንደ ወረዳ እስካሁን ድረስ 1669 እናቶች ተጠቃሚ ሆነዋል። ነፍሰ ጡርና አጥቢ እናቶች ማለት ነው። በተለያየ ቅድም ባልኳቸው ግብአቶችን እየሰጠን በጓሯቸውና በመስኖ መሬታቸው እያለሙ የስርዓተ ምግብ እንትናቸው እንዲያሻሽሉ የማድረግ ስራ ሰርተናልና ጥቅል ተጠቃሚዎቹ እነዚህ 1669ኞቹ እየተደረጉ ነው ያሉት። እንግዲህ የሚደረግላቸው ድጋፍ ቅድም እንዳልኩኝ እንደየ ፖቴንሻሉ ጓሮ አትክልት ጓሮ መሬት ላላቸው ሰዎች እንደዚህ አትክልት ዘሮችን ነው የምንሰጠው። ቲማቲም፣ ሰላጣ፣ ቆስጣ፣ የሀበሻ ጎመን፣
ካሮት እነዚህ ኒውትሪሽናሊ በጣም ቫልዩ ያላቸው ነው። መስኖ ላላቸው ሰዎች ደግሞ የዚህ የማንጎ የብርቱካን የዘይቱና ሌሎች የቋሚ ተክል እንትኖች የምንሰጥበት ነው የምናደርግላቸው ድጋፍ ይሄን ነው። ይሄ ብቻ ሳይሆን ስልጠና ይሰጣቸዋል ስላመጋገቡ እንዴት መስራት መቻል እንዳለባቸው ስልጠና የምንሰጥበት ሚንስ ነው ያለው። በተለይ ኪዮል ጋርደን የጓሮ እንትናቸው ላይ በቀላሉ አነስተኛ ውሃ የተሻለ ነገር የሚያደርሱበትን እንትን ስትራክቸሩን ከማሰራት እስከ ማምረት ከዛም አልፎ ደግሞ እስከ አመጋገብ ድረስ ትሬኒንጎች እየሰጠን ያለንበት ሁኔታ ነው ያለው ነው። እንግዲህ ይህን ድጋፍ ወደ ተግባር ለመቀየር በእኛ በኩል ቅድም እንዳልኩ በፊዚካል እንትኖቹን ነው የምንሰራው። ዘሩን እንሰጣለን፣ ማሳ ላይ እንትን መደረጋቸውን ቼክ እናረጋለን። እዚህ ኪዮል ጋርደን ማሰርተን ከብቅለት እስከ አመጋገብ ድረስ ክትትል እናረጋለን። ሌሎች አገር አካላት ጋር ደግሞ ተገናኝተን አመጋገቡ ጋር በተለይ ደግሞ ጤናዎች ጋር ተነጋግረን ማለት ነው እኛ ማምረት ፕሮዳክቱን ማረግ ከዛ በኋላ ደግሞ አመጋገቡ ላይ ጤናዎች ጋር በመነጋገር እንዲሁም ደግሞ የትምህርት ሰዎች ጋር በመነጋገር የጋራ አመጋገቡ እንዴት እንደሚደረግ ድጋፉን ወደ ተግባር ለመቀየርም በደምብ እናረጋለን። ይሄን እንግዲህ ስናረግ ለተለያዩ የኛ ለማጣቢያ ሰራተኞች ለእናቶች ትሬኒንግ በመስጠት ነው እንግዲህ ወደታች እንዲወርድ እያደረግን ያለነው። እሱ ብቻ አይደለም የኛ ባለሙያዎች እስከ ቀበሌ ድረስ ወርደው ይሄ የደረሰበትን ተግባሩ የት እንደደረሰ ክትትል የሚያደርጉበት ሚንስም የተዘረጋበት እንትን አለ ነው። እንግዲህ በመጨረሻ ማመስገን የምንፈልገው ያው ሰቆጣ ዲክላሬሽን በጣም ትልቅ ፕሮጀክት ነው። ያው በሰቆጣ ቃል ኪዳን ስምምነት የኛ ዞን ላይ ብቻ ሳይሆን እኛ ክልል ላይ ብቻ ሳይሆን ሌሎች ክልሎችም ላይ የሚሰራ እንትን ነው። ተግባሩ በጣም ከፍተኛ እንትን ነው። የሚቀርቡ እንትኖችም በደንብ ትውልድን ሊያንጹ የሚችሉ ትውልድን በደንብ ሊገነቡ የሚችሉ ነገሮች ላይ ነው ትኩረት ሰጥቶ የሚሰራውና እናመሰግን የምንፈልገው የዚህ ፕሮጀክት የሚያስተባብሩ ሰዎችና የዚህ ፕሮጀክት ባለቤቶች ናቸው። በጀቶች ሲመጡ በጣም ለታለመለት ዓላማ እንዲውል ተደርገው ታስረው ነው የሚመጡ። እሱ ብቻ አይደለም የተወሰነ የጊዜ ላይ የመዘግየት ነገሮችን ቢኖሩ እያንዳንዱ ወረዳ መስራት ያለበትን ነገር በደንብ አግባቡ ነው የሚያደርጉትና ለሰቆጣ ቃል ኪዳን ስምምነት የፕሮጀክት የሚያስተባብሩ ሰዎችና የፕሮጀክቱ እንትኖች ምስጋና ነው የምናደርገው። ማስተላለፉ መልእክት ግን ቀጣይ እንግዲህ በዚህ ፕሮጀክት ብዙ ቪዚብል አይደለም። ያው አመጋገብ ላይ ነው የሚሰራው ምን የሚል ነው ግን ብዙ ለውጦች አሉ። አርሶ አደሩ አሁን የአመጋገብ ስርዓቱ በጣም እየተሻሻለ መጥቷል። ግን የሚቀሩ ነገሮች አሉ። የምንሰጣቸውን ዘሮች በአግባቡ እስከ መስኖ ድረስ እየወረደ ኪዮል ጋርደን ላይ እንትን በማድረግ ተጠቃሚዎች በደንብ ከዚህ በላይ እንትን መደረግ አለበት። እሱ ብቻ ሳይሆን እንግዲህ ሞዴል መንደሮች ይመረቃሉ። ሁሌ ዝም ብሎ እንደዚህ ተደርጎ የሚኖር አይደለም። ማሸጋገር ነው። አርሶ አደሩ ይሄን ተቀብሎ ቀጣይ ደግሞ የአመጋገብ ስርዓቱን በራሱ አቅም እንትን የሚያደርግበት ሚንስ ስለሚኖር እያንዳንዱ አርሶ አደር በነቃ ህሊና ጠብቆ የኔ ማስኬድ ስራ መስራት እንዲፈልግ ነው እንግዲህ መልእክት ማስተላልፈው ማለት። የሰቆጣ ቃል ኪዳን ስምምነት ድርጅት በሳህላ ሰየምት ወረዳ በስርዓተ ምግብ ላይ እየሰራቸው ስላሉ ተግባራትና የመጡ ለውጦችን በተመለከተ ያዘጋጅንላችሁ ፕሮግራም ይህን ይመስል ነበር። በትረካውን የዘውድ ደረጀ፣ በቀረጻውና በቅንብሩ መኳንት ካሳው አብረናችሁ ነበርን። ቸር ሰንብቱ።